እኔ እንዲያውም ለመጽደቅ ብዬ መንግስተ ሰማይ ለመግባት ብዬ አንገቴን ደፍቼ የኖርኩት ነገር አንገቴ ራሱ እንዴት አልተቆለመመም? እንዴት አልሆነም? እንዴት አልተቆለመመም? ምክንያቱም ለረጅም ጊዜ አንገቴን ስደፋ ነበር። የላማርክ ቲዮሪ ውሸት እንደሆነ ያወቅኩት የኔ አንገት ባለመቆልመሙ ነው። ቀጭኔ ረጅም አንገት የኖራት በዘመናት መካከል ምግብ ፍለጋ ምግብ ለመብላት ባደረገችው ጥረት ነው የሚለውን ዲስፕሩቭ አድርጊያለሁ። ምክንያቱም የኔ አንገት እንዲቆለመም ነበር። ምክንያቱም ረጅም ሰዓት አንገቴን ደፍቻለሁ። ረጅም ሰዓት አቀርቅሬያለሁ። ይህ ነገር ከቶ እኔ ላይ ወደፊት ለውጥ ያመጣ ይሆን? እኔ እንጃ። እስኪ እኔንም የኒውትሪሽን ባለሙያ ስለሆነ አሰሩኝና አንዳንድ የኮንሰልታንሲ ስራዎችን ካውንስሊንግ፣ ኢንተርቬንሽን ስራዎችን መስራት ስለምችል አሰሩኝና ከዚህ ከቆልማማ ህይወት አውጡኝ። አመሰግናለሁ። እወዳቸዋለሁ።